የፋኖ ኃይሎች በአንድ ድርጅት ስር በመሆን ድርድርን ያቀርባሉ ወይንስ ውጊያቸውን ያጠናክራሉ? ከሁለት ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻ ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይል እና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው በአንድ ታጣቂ ድርጅት ስር መሆናቸው ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደሙት አስረስ ማረ ለቢቢሲ ተናግረዋል። የፋኖ ኃይሎች በአዲስ ድርጅት መመስረታቸው ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህፃናት ከትምህርት ውጪ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታው ሙሃባና እያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮች የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙት በዚሁ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም በዓለም አቀፍ ማህበረሰብ አባላት በሚሰጣቸው ማብራሪያ ላይ የፋኖ ኃይሎች የተበታተነ እስር መሆን እንደ አንድ እንቅፋት ሲጠቀስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተደራዳሪነት ስሜትን በመፍጠር ድርድር እንዲገፋ ያደርጋል? በተማከለ እዝ የተመራ የትጥቅ እንቅስቃሴ የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሑፎችን አሳትመዋል። የፋኖ ኃይሎች የትጥቅ ትግል በተለያዩ ቡድን አመራሮች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱበት እንቅስቃሴ እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ እንደሌለው እንዲሁም የተማከለ እንዳልነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመላክተው ነበረ። እነዚህ ኃይሎች የእርስ በርስ ግንኙነታቸው የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆኑ ጽፈዋል። ይህንን ሀሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ የተለያዩ ሀሳቦች ይዘው ሊነሱ ይችላሉ ይላሉ። ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበራቸው ልዩነት ያስረዳሉ። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መግለጫ እንደሆነ የሚያስረዱት ዶክተር ዳንኤል በንድፈ ሀሳብ ደረጃ ራሱን ጥቅሞቹን እንዳሉትም ይገልጻሉ። ያልተማከለ በሆነ እዝ ሰንሰለት ላይ የላላ በሆነ ቁጥር በማንኛውም ሰዓት ያለማንም የበላይ አዛዥ የራሳቸው ወታደራዊ ኦፕሬሽንን መመስረት ይችላሉ። መንግስት ኢላማ የማድረግ እድላቸውም በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለትም ያብራራሉ። በተቃራኒው ግን የአካሄድ እንደ አለመሆን የሚያስከትለውንም ያነሳሉ። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎታቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን ያስረዳሉ። የፋኖ ኃይሎች መደራጀት የግጭቱን አቅጣጫ ይቀይር ይሆን? የአብን የህዝብ ግንኙነት መምሪያ ኃላፊው አስረስ አንድ ድርጅት መመስረት በፖለቲካም በወታደራዊም ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎች በተመለከተ ያለውን ምልከታ ይቀይራል የሚል ነው። በቀጠናው ያሉ ኃይሎችም ሆኑ በቅርብ ርቀት ያሉ ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር ፍጹም ይቀየራል ብለዋል። ዓለም አቀፍ ማህበረሰብ መንግስት የመሆን እድል አለን፣ ትግሉን በማሸነፍ ጊዜ ለሀገር የሚታመን ኃላፊነት የመውሰድ አመራር አለን፣ ቡድን ያለው መሆኑ በሚገባ የሚያመላክትም ነው ሲሉም አክለዋል።
በታጣቂዎቹ ዘንድ አዲስ መነሳሳት ይፈጠራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነት ይጨምራል ሲሉም ተናግረዋል። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል ግን ይህ አይነቱ ድምዳሜ ላይ ከመድረስ ይቆጠባሉ። አንድ ድርጅት መመስረቱ ትልቅ እርምጃ መሆኑን የሚያነሱት ተመራማሪው የኃይሎቹ ወደ አንድ መምጣት የግጭቱን አካሄድም ቢሆን ይቀይረዋል የሚል እምነት እንደሌላቸው ይናገራሉ። ወደፊት የሚፈጠረው እናያለን። አካሄዱን የሚቀይረው አይመስለኝም። ባለበት ነው ሊሄድ የሚችለው። ከዚህ በፊትም በወታደራዊ ኦፕሬሽን ላይ በጋራ ሆነው ዘመቻ እንደዚህ እያሉ ያከናውናሉ። አሁንም ቢሆን ከዚያ ውጪ ሊያደርጉ የሚችሉት ነገር ያለ አይመስለኝም ሲሉ ምልከታቸውን ያስረዳሉ። እንደዚህ አይነት የትግሎች ውጤታማ ለመሆን ከአንድ ማዕከል ተነስቶ እየሰፋ የሚሄድ ቁጥጥር ሊኖረው እንደሚገባ የሚያነሱት ዶክተር ዳንኤል የፋኖ ኃይሎች ያሉት ግን በየገጠራማ ቦታ እንደሆነም በመጥቀስ ይከራከራሉ። አሁን የተዋዱት ቡድኖች የመጨረሻዎቹ የፋኖ ኃይሎች ናቸው የሚል እምነት እንደሌላቸውም ገልጸዋል። አሁንም ያልጠሩ ነገሮች እንዳሉ የሚናገሩት ተመራማሪው ሌሎች አዳዲስ ተግዳሮቶችም ከፊት እንደሚጠብቃቸውና የኢትዮጵያ ፖለቲካ ላይ አስተዋጽኦ እንደሚፈጥር ያክላሉ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም